ነገ ሰኔ 30 ደረሰ። እንኳን ተወለድክልን አባታችን። በዓልህን ያከበረ እስከ 55 ትውልድ ድረስ እምርልሃለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው እስከ 80 ዘመኑ ድረስ እስከ 80 ዓመቱ ድረስ የሠራውን ኃጢአቱን አስተሰርይለታለሁ የተባለው ቅዱስ አደራ ይህንን ቅዱስ ሰው ሁሉ አውቆት ይጠቀምበት ዘንድ በቃል ኪዳኑም ይታሰር ዘንድ በደንብ አርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። ከእናቶች ማህፀን ከወጡት አንተን የሚመስል የለም አይኖርም የተባለ ገና በእናቱ ማህፀን እያለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ሲያይ በደስታ የዘለለ ከሚበላውና ከሚጠጣው ከፍሎ ለነዳያን የሰጠ የመጸወተ ከቅዱስ ሥጋዬና ከክቡር ደሜ አበላዋለሁ አጠጣዋለሁ የተባለ ስምህን ጠርቶ የተማጸነና በቃል ኪዳን የታመነ ለሥጋና ለደሜ የሚያበቃን ደግ ሥራ እንዲሠራ አደርገዋለሁ እስከ 55 ትውልድም ድረስ እምረዋለሁ የተባለ ሰው ሁሉ ወደ ሥጋዊም ሆነ ወደ መንፈሳዊ ተግባሩ ሲሄድ ይህ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙን ቢሳለም እኔ መንበረ መንግሥቴን አሳልመዋለሁ እንዲሁም ደግሞ የገድልህን መጽሐፍ ገቦታውን ቢሳለም መንበረ መንግሥቴን አሳልመዋለሁ የተባለ ከቤተ ክርስቲያን ግቢ የተቀበረውን ከመከራ ሥጋ ከሲኦል እሳት አድነዋለሁ እኔ ከተቀበርኩበት ኢየሩሳሌም ጎልጎታ ሄዶ እንደተቀበረ እቆጥርለታለሁ። ቤተ ክርስቲያን ከታነጸበት ስም ከሚጠራበት መታሰቢያ ዝክር ከሚደረግበት የተአምርህ መጽሐፍ ከሚነበብበት ገድልህ ተነቦም ከሚተረጎምበት እኔ በረድኤት በበረከት እኖራለሁ። በዚህም የተነሳ አጋንንት ሰይጣናት ይርቃሉ ይሸሻሉ የተባለ የገድል እግዚአብሔር ይባርክላችሁ። ሥራ የጀመራችሁ የሥራችሁን ፍጻሜ ያሳያችሁ። የራቀውን ያቅርብላችሁ፣ የወደቀውን ያንሳላችሁ፣ ምቀኛ ሽረኛ ከእናንተ ያርቅላችሁ። አልሳካ ያላችሁ ተሳክቶ እንድታዩ እግዚአብሔር ይርዳችሁ። በነገሮች ሁሉ ብርታትን፣ ጽንዓትን፣ ጉልበትን አምላከ እስራኤል ይስጣችሁ። በመጽሐፍ እንደተጻፈው የጀመራችሁት ሁሉ እስከ መጨረሻይቱ ዕቅታ ድረስ ያማረ የተዋበ እንዲሆን በነገሮች ሁሉ እንድትበረቱ እንድትጠነክሩ እግዚአብሔር ብርታቱን ጽናቱን ይስጣችሁ። በመጽሐፍ እንደተጻፈው በመዝሙረ ዳዊት መዝሙር 40 ላይ ጸኒሃ ጸናይክዎ ለእግዚአብሔር ሰምዓኒ ወተማይጠኒ፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ሰማኝ ዘንበል አለልኝ ይላል። ስለዚህ በነገሮች ሁሉ በቆይታ ለእግዚአብሔር የነገራችሁት በቆይታ እግዚአብሔርን ደጅ የጠናችሁት እግዚአብሔር በቆይታ ያሳካላችሁ። በድብቅ በሽሽግ ለእግዚአብሔር የነገራችሁትን እግዚአብሔር በድብቅ ያሳካላችሁ። ለእግዚአብሔር የነገራችሁት በቆይታ በዝምታ ለእግዚአብሔር ያስረዳችሁት በተለያየ መንገድ በተለያየ ሁኔታ በተለያየ ሥራ የተሰማራችሁ እግዚአብሔር ይባርክላችሁ። በቆይታ እግዚአብሔርን ደጅ በበረሃው ግለት ሲደክም ጉልበቴ ጌታዬ ደርሶልኝ መሸሸጊያ ዓለቴ ትናንትን አልፌ ቆምኩኝ ለውዳሴ የሕይወት ውሃ ነው ለተጠማች ነፍሴ አሜን። ከወደኩበት ተነስቼ ያየኝን አምላክ ባይኔ በበረሃው ግለት ሲደክም ጉልበቴ ጌታዬ ደርሶልኝ መሸሸጊያ ዓለቴ ትናንትን አልፌ ቆምኩኝ ለውዳሴ የሕይወት ውሃ ነው ለተጠማች ነፍሴ አሜን። ከወደኩበት ተነስቼ በበረሃው ግለት ሲደክም ጉልበቴ ጌታዬ ደርሶልኝ መሸሸጊያ